የ2018 የማህበረሰብ አቀፍ ጤና መድን ዛሬ እያካሄድን ያለ የቅድ ትውውቅ ነው። ይህንን ለፈጻሚ አካላት ነው እያስተዋወቅን ያለነውና ተግባሩ እንዴት ነው ሊፈጸም የሚችለው ሚለው ላይ ነው እየተነጋገርን ያለነው እና እኛ እንዴት እናስፈጽማለን ብለን ያሰብነ እቅድ አቅደናል። ለየቀበሌዎች ዛሬ የቅድ ርክክብ እያደረግን ነው። ይህንን እቅድ ደግሞ እንዴት እየሄደ ነው የሚለው ከዚህ በኋላ ፈጻሚ አካላትን እኛ ባስቀመጥነው ጊዜ ገደብ መሰረት በየሳምንቱ በየ15 ቀኑ እያገኘን እየገመገምን የማህበረሰቡን የጤና ተጠቃሚነት ሽፋን ማሳደግ ነው የፈለግነው። እንግዲህ ማህበረሰብ አቀፍ ጤና መድን 4 አላማዎች አሉት። አንደኛው አላማ ምንድነው? የፈጻሚ አካላትን አቅም ማሳደግ ነው። ቅድም ሲባል እንደነበር ፓወርፖይንቱ ላይ እንደተቀመጠው ፈጻሚ አካል የሚባሉ አሉ። የቦርድ አለ፣ ጠቅላላ ጉባኤው አለ፣ እኛ ስታፍ ላይ ምንሰራ ክፍሉ ላይ ምንሰራ ሰዎች አለ እና ይህንን አካል በስልጠና ሊሆን ይችላል እንደዚህ አንዳንዴ የወረዳዊ ስልጠና ሊሆን ይችላል፣ በዞን ስልጠና ሊሆን ይችላል። አቅማቸውን ማሳደግ የፈጻሚ አካላት። ሁለተኛ የጤና ሽፋንን ማሳደግ ነው። እንግዲህ ሽፋን እንዴት ያድጋል? የማህበረሰብ ጤና መድን ስርዓትን በመዘርጋት የማህበረሰቡ የጤና ተጠቃሚነት ማሳደግ ነው። ሽፋን ሲባል ይሄ ነው። እንዴት ያድጋል? እንግዲህ ጤና መድን በባህሪው ያለው ከሌለው በመረዳዳት የጤና እክልን ለመቅረፍ የተቀመጠ ስርዓት ነው ወይም የመንግስት ያስቀመጠው ስርዓት ነው። ይሄንና ያለው ከሌለው እየተደጋገፈ የገቢ አቅምን መሰረት ያደረገ መወያጮ እያወጣ የሚታከሙበት ስርዓት ስለሆነ ይሄንን እንግዲህ ሁለተኛው አላማ ይሆናል ማለት ነው ሽፋን። ሌላው ጥራትን ማሳደግ የጤና ዘርፍ ጥራት ወይም ደግሞ የጤና ተቋማት ጥራትን በማስጠበቅ የማህበረሰብ አቀፍ ጤና መድን አባላት ጥራት ያለው የጤና ተጠቃሚነት እንዲያገኙ ማድረግ ነው። ጥራት ሲባል በምን ሊለካ ይችላል? በግብዓት በማሟላት የሕክምና መሳሪያ በማሟላት እንግዲህ ጤና ተቋማት የውስጥ ገቢያቸውን በማሳደግ ጥራታቸውን ሊያሳድጉ ይችላሉ ማለት ነው። ሌላው ምንድነው? የፋይናንስ አቅም ማሳደግ ነው። ሌላኛው አላማ የጤና የፋይናንስ አቅምን ማሳደግ ነው። የማህበረሰብ አቀፍ ጤና መድን ማለት ነው። እንግዲህ ቅድም ሲነገር እንደነበረ የማህበረሰብ አቀፍ ጤና መድን የፋይናንስ ምንጮች አንደኛው ከአባላት የሚሰበሰበው ብር ነው። ሁለተኛ ደግሞ ከመንግስት የሚለቀቅ ድጎማ አለ። ይሄኛው ድጎማ አጠቃላይ ድጎማና የተናጠል ድጎማ ተብሎ ይወሰናል። የፌደራል ድጎማ ወይም ደግሞ አጠቃላይ ድጎማ ብለን ብንጠራው እኛ የሰበሰብነውን ሀብት 25% ፌደራል ይለቃል ማለት ነው። 25%። የተናጠል ድጎማ የምንጠራው ደግሞ መንግስት መክፈል ለማይችሉ የማህበረሰብ ክፍሎች የሚደጉመው ድጎማ ነው። መክፈል የማይችሉ ብለን የምንጠራቸው ከፖፑሌሽኑ 23% ይሰላና ለነዚያ ሰዎች 30%ን ወረዳ ይሸፍናል፣ 70%ን ደግሞ መንግስት የክልል መንግስት ይሸፍናል ማለት ነው። ስለዚህ በእንደዚህ አይነት ስርዓት በመዘርጋት የማህበረሰብ አቀፍ ጤና መድን የፋይናንስ አቅሙን ማሳደግ ይሄ ሶስተኛው አላማ ነው ማለት ነው። እና እንግዲህ እኛ በ2015 ዛሬ ላይ ያለውን የሰው ኃይል በመያዝ የኛ የጽህፈት ቤት ሰራተኞችን በመያዝ የ2018 በጀት ዓመት እቅዳችንን አምና ከነበረበት በንጥር ሽፋን የሁለቱ ወረዳ ማለት ነው 80% ነው ወደ 100% እናሳድጋለን ብለን ነው